አባቴን ስለመግደሉ ማስረጃ ስላየው ሉል ሉል ምናልባት አሁን ከመጥፋቷ ጋር ተያይዞ የምታውቂው ነገር ካለ መጥፋት ማለት ነው ቤተሰቡን ላለመበጥበጥ የወንድሟን ገዳይ ማስረጃ እየያዘች ዝም ማለት ይሁን በአባታችን ደም ላለመቀለድ ነው እኮ እውነተኛ ካክስታችን ጋር እውነቱን እየተከራከረን ያለን አክስታችን ደግሞ ምን እንዳረጋችሁ አትናገራላችሁ ከዛ ይሄን ማስረጃ ሉል እንዲያጠፋው ነው ማሳይክ ልጁ ያጎታችን ልጅ ግን ምንም ሚረጋጋ አይነት አይመስልም ነበር እዚህ ጋር ተቆሙ ነበር እዚህ ጋር ተቀምጣችሁ ታወሩ ነበር እሱ ቤታችን ሆነ ይሄማ ሉል እሷንም ደግሞ ሊገላት ነው ምንድነው ምን አስበው ነው ምን የትና የኔ ብቻ ነው የማለትም የራሱ ብቻ አርጎ የማሰብም ማንነታቸውን ባይጠቅስም ይገሉኛል ብሎ በጣም መፍራት ደረጃ ደርሶ ነበር ያያችሁትን ማስረጃ እውነት ሆነ ያያችሁትን ማስረጃ ሳዩ ቪዲዮ ሰላም ወደ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁልን እንግዲህ በሌላ ቪዲዮ ደግሞ ተመልሰናል ሰሞኑን ለእናንተ ባደረስናቸው ቪዲዮዎች ምን ላይ እየደረስ እንደሆነ ምን አይነት መረጃዎችን እያገኘን እንደሆነ ተመልክታችኋል ሉል በጣም በጥሩ ጤንነት ላይ ነው የሚገኘው በቅርቡ ወደ እናንተ ይመለሳል እንደናፈቃችሁት ድምጹን ለመስማት እንደጓጓችሁ ተስፋ አደርጋለሁ በጥሩ ጤንነት ላይ ይገኛል እንግዲህ እግዚአብሔር ፈቅዶ ከተሸረበለት ሴራ ከተዘጋጀለት ወጥመድ እንግዲህ እግዚአብሔር አድኖታል በያስባለሁ ባይታወቅ ኖሮ ነገሮች በትክክለኛው መንገድ ባይሄዱ ኖሮ እሱን እስከ ማጣት ድረስ ልንደርስ እንችል ነበር በያስባለሁ የነበረበት ነገር የሚያስደነግጥ ነበር በቅርቡ ተመልሶ ከናንተ ጋር ይገናኛል በያስባለሁ ከእግዚአብሔር ጋር በተጨማሪ ደግሞ እሱ ላይ ያንን አደጋ ለማድረስ ያንን ይሄ ከስራው ለማሰናከል የሄደ ካለበት መንገድ ለመመለስ ማን ነው ይሄን ሁሉ ነገር ያደረገው የሚለውን ነገር ደግሞ ጎን ለጎን እያጠናን ነው የምንገኘው ያገኘናቸው መረጃዎች አሉ እጅግ በጣም የሚያስደነግጡ እጅግ በጣም ያልጠበቅናቸው መረጃዎች ናቸው እነዛ ያገኘናቸው መረጃዎች ከቅርብ ሰዎች ናቸው እነዚህ እንግዲህ በሉል ዙሪያ ያሉ የስጋ ዘመዶቹ ሚላቸው እንደናት ያያቸው በቅርበት የሚያውቁት ሰዎች ናቸው እሱን ለማጥቃት እየሄዱ የነበረው በእርግጥም ያገኘናቸው ነገሮች ወደ እውነትነት የሚያስጠጉ ነገሮችን አግኝተናል ምክንያቱም እንግዲህ አክስትየው ወንጀለኛ እንደሆነች የሚያሳይ ነገር ፍንጭ በራሷ መንገድ አሳይታናለች ያገኘናቸው ለእናንተ ያላደረስናቸው እርግጠኛ እስክንሆን ድረስ የምንጠብቃቸው መረጃዎች አሉ እነዛንም በቅርብ ቀን እናሳያቸው ይሆናል ተመልካቾቻችን ዛሬ ደግሞ ትንሽ ወደ እውነታው ወዳለው ነገር ይመሩኛል ብዬ በቅርበትም ከሷ ጋር ካክስትየው ጋር ይገናኙ የነበሩ ሰዎችን ነው የጋበዝኩላችሁ ከዚህ በፊት በርግጥ አታቋቸውም እነሱም የሉል ዘመዶች ናቸው የሉል ያጎት ልጆች ናቸው ስለዚህ ካክስትየው ጋር በቅርበት ይገናኙ ስለነበር አንዳንድ ነገሮችን ማውራት ስላለብኝ መጠየቅ ስላለብኝ የሰማዋቸው አንዳንድ የተሳሳቱ ነገሮችም ስላሉ እነዛን ነገሮች ለማጣራት ነው የመጣው ተመልካቾቻችን እስከመጨረሻው ድረስ አብራችሁን ቆይታችሁ ስለ እውነቱ እንድትሰሙልኝ እጠይቃችኋለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ኮሜንት ላይ ደግሞ ሐሳብ አስተያየታችሁን በመጻፍ አብራችሁን ቆዩ መልካም ጊዜ እንግዲህ ፍቃደኛ ሆናችሁ እኔን ለማናገር ለማውራት ስላለው ነገር ለመናገር ፍቃደኛ ሆናችሁ ወደ ቤታችሁ ስላስገባችሁኝ እጅግ በጣም አመሰግናለሁ ያው እኛም ስለመጣን አመሰግናለሁ ሐሳብ ባይገባንም ያው ፈልገውን ነገር ጠይቀንና ችግር የለውም አመሰግናለሁ ያው እስቲ ራሳችሁን በማስተዋወቅ ለተመልካች ከዚህ በፊት ቪዲዮ ላይም ቀርባችሁ ስለማታውቁ ተመልካችም ስለማያውቃችሁ ራሳችሁን በማስተዋወቅ እንጀምር እስቲ ያው እኔ ቤዛ እባላለሁ ቤዛ እኔ ሳምራዊት እባላለሁ እሺ ለሉል ምንድናችሁ እናንተ ያንቺ እቺ ዳርግልሽ አንቺ ያው ሉል ያጎታችን ልጅ ነው እሺ እንዴት ነበር እስቲ ማወቅ ፈልጋለሁ ሉል አሁን ብዙ ሰዎች ሉል ምን አይነት ሰው እንደሆነ ታውቃላችሁ ሚዲያውም ላይ በርግጥ ተከታተሉታላችሁ ብዬ አስባለሁ ከሚዲያው ባሻገርም እናንተ ይሄ ከካሜራ ውጪ ከካሜራ ጀርባ ያለውንም ጸባይ በደንብ ታውቁታላችሁ ብዬ አስባለሁ ምክንያቱም ያጎት ልጅ ማለት ወንድም ማለት ነው ስለዚህ በቅርበት ስለ ሉል ማንነት ስለ ሉል አስተዳደግ በልጅነቱ ምን አይነት ጸባይ ነበረው የሚለውን ነገር ታውቃላችሁ ብዬ አስባለሁና
እንዴት ነበር አስተዳደጋችሁ? በደንብ እንደ ወንድምና እህት ነው ያደጋችሁት? እንዴት ነበር? ያው አስተዳደጋችን እንኳን ከሱ ጋር ብዙም አይገናኝም ነበር ማለት እነሱ ጋር እንሄድም ምናምን እነሱም ያው እኛ ጋር ያናክል አይመጡም። እኛ በብዛት አጎቶቻችን ጋር ሳይሆን አክስቶቻችን ጋር ነው የምናውቀው። የአክስቶቻችን ልጆች ምናምን ነው የምንቀርበው። እሱም በቅርበት እንኳን በስርዓት ያናክል እሱ እንኳን ቢያገኘን አያውቀንም። ያናክል ቅርበት የለንም። በፊት ከሱ ጋር ባንገናኝም ያው ከተናናሾቹ ጋር ምናምን ቅርበት ነበረን። ግን ያን ያህል ስለሱ ሙሉ ባህሪውን የምንናገር አይነት ሰዎች አይደለን። ስለዚህ ስለሱ ብዙ ጥሩ የሚሆነ ምልከታም የለንም ለሱ። ስለዚህ ከኛ ደግሞ ስለሱ ብዙ ነገር ማወቅ ትችላላችሁ ብዬ አላስብም። ምን ለማወቅ እንደመጣክም ግራ ገብቶናል። ስለዚህ ወደ ጉዳይ ብትሄድ ደስ ይለናል። ያው የትኛውም ፕሮግራሞች ያው ስራችንን ታውቁታላችሁ። ፕሮግራሞችን ስንሰራ ከስር መሰረቱ ዝም ብሎ ድንገት መጥቼ ወደ ጉዳይ ከምገባ እንዴት ነው አስተዳደጋችሁ፣ እንዴት ነበር አኗኗራችሁ፣ እንዴት ነበር የሚለውን ነገር ተመልካችን ምናልባት ከእናንተ አስተዳደግና አኗኗር የሚወስደው ትምህርት ይኖራል ብዬ ስለማስብ የሰው ልጅ የሚማራው ከአንደኛው የህይወት ተሞክሮ ነው እና የሆነ ነገሮችን ሼር ለመደራረግ በማሰብ ነው ጥያቄዎችን እየጠየኳችሁ ያለሁት። እንዴት ነበር? እዛው ነበር ትምህርታችሁን የጨረሳችሁት? እዛው ነበር የምትማሩት? አይ እዛ አልተማርም። የተወሰነ ምናልባት እስከ 1ኛ ክፍል ወይ 2ኛ ክፍል ብንደርስ ነው እና ያው እናታችን እዚህ የመኖር ፍላጎት ስለነበራት ባልትና ምናምን ትሰራ ነበረ። ጥሩ ገበያ ነበራት እዚህና ለዛ ወደዚሁ ከአባታችን ጋር መጣ። እዛስ በነበረው አጋጣሚ ምናልባት ከአጎቶቻችሁ ጋር በተለይም ከአንዳርጋቸው ከልዑል አባት ጋር የነበራችሁ ቀረቤታስ እዚህም ከመጣችሁ በኋላ በደንብ ከሱ ጋር ያላችሁ ነገር በደንብ የቀረበ እንደሆነ ይሄ ሁሉንም እንደ ልጁ የማየት ባህሪ ስለነበረው አንዳርጋቸው ቀረቤታችሁ በደንብ እንደነበረ ሰምቻለሁ። ያው እኛ ያናክልም አናውቀውም። አንዳርጋቸውም ማለት ህፃናት ነበርን ያናክል እድሜያችን አናውቅም። ማለት እሱ ስለሚያደርጋቸው ነገሮች ምናምን ያናክል አናውቅም፣ ግን ይወራ ነበር እና ደግሞ ያው የሆነ በህፃን እንትንህም የምትይዘው ነገር አለ። አንዳርጋቸው በጣም ጥሩ ሰው ነበረ። ማለት ፋሚሊያችንንም ትሪት ያደርግ ነበረ። አባታችንም በጣም ነበረ የሚረዳው። የቤቱ ራስ ነበረ እሱ። በወሬም በምንም በአካባቢውም ሰው ሲወራ አይደለም ለቤተሰቡ ለውጭ የሚተርፍ ነበረ የሚባለው። በጣም ጥሩ ሰው ነበር አባቱ። ልጁ ከየት እንደመጣ ባይታወቅም ምንድነው አሁንም ከቅድም ጀምሮ በቅድም ጥያቄ ላነሳሽው ነገር ለሱ ጥሩም አምልከታ የለንም ለሚለው ነገር ምላሽ ያልሰጠውሽ ኋላ ላይ ነገሩን እንመጣልበታለን ብዬ ነው። አሁንም በተደጋጋሚ የሆነ እንትኖችን አሉታዊ የሆነ ነገር እንዳለ እየተረዳሁ ነውና ከምን እንደመጣ አላውቅም። ከእናንተ ጋር ጥሩ ግንኙነት እንዳለውና ብዙ ነገሮችን እንዳደረገላችሁ ነው የማውቀው። እኔም ስለማውቃችሁ ማለት ነው በቅርበት ያኔ የነበራችሁን ነገርም ስላየው ከሱ ጋር በጣም ጥሩ የሚባል ግንኙነት እንዳላችሁ ነው የማውቀውና አሁን እያነሳሽ ያለሽውን ንግግር እየሽበት ያለው ነገር ጭራሽ ግራ ነው እየገባኝ ያለው። የተቀየረ ነገር ካለ ምናልባት ኋላ ላይ እንመለስበታለን። ወደ እናንተ ልምጣና ከዛ በኋላ ለምንድን ነው ወደ አዲስ አበባ የመጣችሁት እናንተ? እንደ በፊቱ አልሆነ አለ ቢዝነሱ። የእንጨት ስራዎች እንትኖች ነበር የሚሰሩት እንደ ፋሚሊ። ከአያታችን የመጣው እንደሱ ነበር የሚሰሩት፣ ፈርኒቸር ምናምን ነበር የሚሰሩት። ግን ከአያታችን ሞት በኋላ የሆነ የተፈጠረ ነገር ነበር። እኛ ልጅም ነበርንና ብዙ አናስታውስም። ግን ሲወራ እንደምንሰማው የውርስ ጉዳይ ብዙ ስለሆኑ ትንሽ የተፈጠረ ችግር ነበርና እሱን በጣም ተመናመነ። ያው በየቤቱ በየጓዳው ያኔ አንድ የነበረው ነገር በየቦታው ሲበታተን የተወሰነ ፋይናንሻሊም ችግር ገጠማቸው። በዛ ላይ ደግሞ ማዘር በጣም አዲስ አበባ ነበር መኖር የምትፈልገው። ለምን ነበር አዲስ አበባ መኖር የምትፈልገው? እዚሁ ነው ያደገችው፣ እዚሁ ነው ስራዋ የነበረው። እዛ ብዙም አልተመቻትም። እዚህ የራሷ ነገር ስለነበራት ያዛ ብዙ አልተመቻትም ነበር። የአዲስ አበባ እሷ የአዲስ አበባ ልጅ ናት ነው? አዎ የአዲስ አበባ ነበር የተገናኙት። እናትና አባታችሁ ታዲያ እንዴት ነው የተገናኙት? ያው እሱ ለስራ አጋጣሚ እዚህ መጥቶ ነበር። እንጨት ቤት ነው የሚሰሩትና ያው አንዳንድ እንጨት ጭነው ይመጣሉ ወደዚህ። ፈርኒቸር ነው የሚሰሩት የነበር እዛ ሆነውም እና ትልቅ ስራ ነበራቸው። ክፍለ ሀገር ሆነ ደግሞ ትልቅ ስራ ኖሮ ምናምን ነገር በጣም ኩራት አለው
በዛን ጊዜውም እና አሁን ከምናምን ዓመት በፊት ነው። በጣም እኛ ራሱ በጣም ትልቅ ሰው ሆነናል። በዛ ጊዜ በጣም ትልቅ ስራ ነውና በጣም አድናቂው ነበረች ምናምን ማዘር ስትነግረን በጣም ነበር ደስ የሚለው። ያው ህፃንም ብንሆን አንረሳውም እና በጣም ይዋደዱ ነበረ። በዛ አጋጣሚ ነው የተገናኙት። እሷ ዝም ብሎ ሻይ ቡና ነበር የምትሰራውና በቃ በዛውም ይዟት መጣ ወደዛ ፋሚሊ ጋር ይዟት መጣ። ያው ፋሚሊያችንም ከክፍለ ሀገር አንፃር አሁን እንደተበታተነው አይደለም። ያኔ በጣም ትልቅ ነበረ እና እዛ የሚወዳደረውም ሰው አልነበረም ማለት ሰፈሩንም ያማከለ ፋሚሊ ነበር ማለት የሆነ በቃ ይረዳሉ ሁሉም። አያታችን በጣም ጥሩ ሰው ነበር እና የሰፈር ሰዎችን ጨምሮ አብልቶ የሚያጠጣ ሰው ነበር። እሱ ከሞተ በኋላ ነው ሁሉም ነገር እየተመናመነ ውርስ ምናምን እየተባለ እየተበታተነ የመጣው። እናታችንም ያኔ ያን ነገር ተወደው ነበር። እዛ መኖሩም ያኔ ትፈልገው ነበር። ምክንያቱም ጫጫታ የለም፣ ውርስ የለም ምናምን ማለት በቃ ምንም ጻብ የለም። ያኔ እዛ ነበር ሰላም። ፋሚሊዎቿ አትታ እንኳን ራሱ በቃ እዛ ፋሚሊ ያለ ብላ እዛ ስትኖር ነበር። አያታችንን በጣም ተወደው ነበር። እሱንም ይወዳት ነበር። መከባበር ስለነበረው ያኔ በቃ ያን ነገር ተቀብላ እየኖረች ነበረ። ግን ከዛ አያታችን ሲሞት ያ ፍቅር ጠፋ ምናምን ሁሉም ነገር እየተመናመነ መጣ። ከዛ እሷም ያው እዛ ያለውን ነገር አልወደደችውም። ቤተሰቦቿም እዚህ ስለሆኑ ያው የቤት ክራይ ምናምንም አያስጨንቃትም ነበረና ወደዚህ መምጣት እንዳለባቸው ስትነግረው እሱም ተስማማ። እሷና ስለዚህ ወደዚህ መምጣታችሁ ምክንያት ይሄ በቤተሰብ መካከል የተነሳው የውርስ ጥያቄ ከዛም ተመልሶ ደግሞ ያ ነገር ያመጣው ግጭት ምናምን ማለት ነው። ከዛ በኋላ ኑሮ እንዴት ነበር ታዲያ? መቼም ልጆች ነበራችሁ ወይ ቤተሰብ ሲያወራ ወይ ደግሞ የምታስታውሱት አንዳንድ ነገር ይኖራል ብዬ ነው። እንግዲህ ረጅም ጊዜ የቆየ ታሪክ ነው እየጠየኳችሁ ያለው። እንዴት ነበር አዲስ አበባ ከመጣችሁ በኋላ ታዲያ? ያው እንዳሁኑ አልነበረም ኑሮ፣ እንዳሁኑ በጣም እንትንም አልነበረም። ግን በዛ ሰዓትም ደግሞ ከክፍለ ሀገር መተህ ስትኖር ከባድ ነው። ያው የሆነ አክል ከባድ ነው። ግን የቤት ክራይ አልነበረብንም። አንደኛ ማዘር ፋሚሊዎች ስለነበሩ እዚህ፣ ሲቀጥል ደግሞ በቃ እሷም ደግሞ ስለምትሰራ ባልትና ያናክል አልተቸገርንም። አሪፍ ነበር። ግን ያው ወንድ ልጅ ደግሞ ስራ ሲያጣ ይደብራል። ፋዘር ትንሽ ከፍቶት ነበር። ፋዘር ትንሽ 1 አመት ከምናምን ነው ግን የቆየው። ብዙም አልቆየም። ስራ በማጣት ብዙም አልቆየም። ግን ያው የራስ ድርጅት ኖሮክ ምናምን ብዙ ገቢ የነበረው ሰው በደሞዝ ሲተዳደር በጣም ይከብዳል እንጂ ግን ምንም ጎሎብን አላደግም። እናትና አባታችሁ በጥሩ ሁኔታ ነው ያሳደጓችሁ ማለት ነው። 4 ናችሁ ለቤተሰባችሁ? 4 ሴት ልጆች። ሁለቱን ተመልካቾቻችን ከዚህ በፊት በነበረው ፕሮግራማችን ምናልባት የቆየ ቪዲዮ ስለሆነ 2 እና 3 ምናልባት 3 አመት እንደዛ እየሞላ ነውና በዛ ቪዲዮ ታውቋቸው ይሆናል። እና ከዛ በኋላ ህይወት እንዴት ቀጠለ? ትምህርታችሁን እናንተ ጨርሳችኋል ወይስ እንዴት ነው? እኔ ያው እየተማርኩ ነው፣ ኮሌጅ እየተማርኩ ነው። ቤት ቀርቶብኝ እሷ ደግሞ ዘንድሮ ጨርሳለች እና ስራ ጀምራለች። አሁን በቅርቡ ነው የጀመረችው። ያው እስከዛሬ ደግሞ እህቶቻችን ነበሩ ሰፖርት ሲያደርጉ ነው የነበሩት። እዚህ አይደሉም። ያው ማለት ማንም ያናክል አሁን ላይ አጎታችንም አንዳርጋቸው በፊት የሆነ አክል ነበረ። ከዛ በኋላ ግን ያው ፋሚሊ ማዘርም ፋዘርም አረፉ። ከዛ በቃ የሆነ አክስቶቻችን ናቸው ትንሽ እንኳን እንትን የሚሉ። ከዛ በኋላ ደግሞ ሁሌ የነሱን እጅ መጠበቅ በጣም በኋላ ላይ ያስከፋል። ምንም ቤተሰብ ብትሆን እና እህቶቻችን ደግሞ ያንን መቀበል ስለከበዳቸው እኛን ሰፖርት ለማድረግ ብለው አረብ ሀገር ነው እየሰሩ እኛን ያኑሩን ያሉት። ከአባታችሁ ሞት በኋላ ነው የሄዱት እነሱ? ከአባታችን ሞት በኋላ ነው የሄዱት። አሁን እኔ ተመርቄያለሁ፣ እኔም ደርሻለሁ። እሷ ናት ያለችው። እሷም አትከብደኝ። እኔ ምንድነው እየሰራሽ ያለሽው? አሁን አካውንታንት ነኝ፣ ተቀጥሬ እየሰራሁ ነው። ስለዚህ ቤቱን መደጎም እንደምታየው ይሄ የማዘር ቤት ነው። ስለዚህ ኪራይ እንትን አይለንም፣ ኪራይ የለብንም። የኖርን ነው እግዚአብሔር ይመስገን፣ የጎደለብን ነገር የለም። ይሄ በእርግጥ ለተመልካቾችም ለማስታወስ የእናንተን ቤተሰብ በደንብ ነክቶታል ብዬ አስባለሁ። ይሄ የውርሱ ግጭት ምናምን በደንብ የእናንተን ቤተሰብ ጎድቶታል ብዬ አስባለሁ። እና ምን ነበር እየተፈጠረ የነበረው? አባታችሁስ ይል የነበረው ነገር
ምን ነበረ በውርሱ ጉዳይ ቤተሰቡ በነበረው ሀብት ንብረት ክፍል አገባል? ሲጀምርም ተጣልቶ የመጣው በሱ ምክንያት አይደል? ከዛ በኋላ ግን በሀገር ሽማግሌ ምናምን ተፈቶ ነበር አጎታችን በህይወት እያለ። ያው ትልልቅ ሰዎች ትልልቅ ሰውን ያከብራሉ። አባቶቹን አክብረው ተስማምተው እየሰሩ ነበረ። ግን ያጎታችን ልጅ ግን ምንም የሚረጋጋ አይነት አይመስልም ነበር። አባታችን እየመጣ ሲያወራ የመጀመሪያ ሰሞን ዝም ብሎ በቃ አረጋግቸው መጣው ምናምን ይላል። ግን ቢረጋጋ ኖሮ የሁሉ አይፈጠርም ነበር። አረጋግቸው መጣው ልዑል በጣም ያስቸግር ነበር። አባዬ ሲያወራ ስብሰባቸው ላይ ምናምን ይረብሽ የነበረው እሱ ነው። አባቱ ስለነበረ የሚያስተዳድረው ድርጅቶቹን እና የኔ ብቻ ነው ማለትም የራሱ ብቻ አድርጎ የማሰብም ነገሮች ነበሩ። ምክንያቱም አባዬ እዚህ ነው የሚኖረው፣ እኛም እዚህ ነን ያለነው፣ ክፍለ ሀገር ሆነን ሁሉን ነገር ከስር አንከታተልም። ስለዚህ ሁሉንም የራሱ አድርጎ የማሰብ ነገር ነበረውና በጣም ያስቸግረው ነበር። እንደዚህ አይነት ጥያቄዎች ነበሩ በልዑል በኩል የሚነሱ። ይሄ ስብሰባ እስከመረበሽ ድረስ እኔ አሁን ካንቺ ነው የምሰማው። እንደዛ ያወራ ነበር አባታችን ያወራ ነበር። የመጀመሪያ ሰሞን ብዙም አልነበረም። ከዛ በኋላ ግን እየፈራ ማንነታቸውን ባይጠቅስም ይገሉኛል ብሎ በጣም መፍራት ደረጃ ደርሶ ነበር። የውርሱ ጉዳይ ፍርድ ቤት መጀመሪያ በአገር ሽማግሌ ታይቶ ተሰርቶ የነበረ ግን ከሀገር ሽማግሌ ወደ ፍርድ ቤት ሄዷል ነበረ ጉዳዩ። ግን ምንም ሊያረጋጋው አልቻለም። እናንተ የምታስታውሱት ነገር አሁን ከወሬ ውጪ አሁን እኔ ይሄንን ማመን አልችልም። ምክንያቱም ምንም አይነት የውርስ እንትኖች ጥያቄ ያነሳ እንዳልነበረ ነው የማውቀው። ምክንያቱም የሚገባውም አልነበረም። የሚገባውን ያህል ይጠይቃል፣ የአባቱን ድርሻ ይጠይቃል። ምክንያቱም አባቱ በህይወት ስላልነበረ። ግን ሙሉ በሙሉ የኔ ነው ብሎ ሊል የሚችልበትም ሁኔታ አልነበረም። ምክንያቱም አንዳርጋቸው የሚያስተዳድር የነበረው የአባቱን ንብረት ነበረ። ስለዚህ የሚገባቸው ብዙ አክስቶች ብዙ አጎቶች ነበሩት። ያንን ጥያቄ እንኳን ቢያነሳ ምንም አይነት ዞር ብሎ የሚያየውም ሰው የለም። ምክንያቱም በጣም ብዙ ናቸው። 4 ወይ 2 ወይ 3 ቢሆኑ እንደዚህ አይነት እንኳን ጥያቄ ቢያነሳ ነገሮችን የሆነ ነገር ይፈጥራል ይባላል። በነዛ ሁሉ ልጆች መካከል ልዑል እንደዚህ አይነት ጥያቄ ያነሳል ብዬ በፍጹም አላምንም። እንደውም እሱ ነበረ በጣም ሲረብሽ የነበረው። አክስቶቻችንም አጎቶቻችንም ከአቅም በላይ ሆኖባቸው ነበር። ማለት በቃ ለማንም አልመለስም ብሎ ነበር። ያኔ ደግሞ የኛ አባት ነበር በጣም እንትን እያለው የነበረው። ሁላቸውም ችላ ብለው እያለፉት ነበረ። አባታችን ግን ያው ሁሉም ማግኘት አለበት ብሎ ለሁላችንም እንትን ማለት አለብን ብሎ ነበረ ወደ ፍርድ ቤት ድረስ የመጣበት ምክንያት። ሌላ ሁሉም ተስማምተው ነበር እዛ በሽምግልና ሁሉም ተስማምተው ጨርሰው። እሱ ግን መጀመሪያ ያው አጎታችን አንዳርጋቸው ነበር የሚያስተዳድረው ሁሉም ነገርና እሱ ሲሞት በቃ ያን ስላስተዳደረ ብቻ እንዳባቱ ሁሉንም ነገር ይዞ መቀጠል ነበር የፈለገው። ማለት መከፋፈል ምናምን ሁሉም የየራሱ ማግኘት የለበትም በቃ ብሎ አምኖ ነበርና ሁሉም ነገር መቆጣጠር የፈለገው እሱ ነበረ። በዛ ላይ ደግሞ ስራውን የሚያውቀው እሱ ስለሆነ ያው የሚያውቀው ማለት ያንን የእንጨት ስራ ምንም የሚያውቀው ነገር የለም። ምናልባት አባቱን ለማገዝ ዝም ብሎ ገባውጣ ይላል እንጂ እኔ ልዑል የእንጨት ሙያ እንዳለው አላውቅም። ዛሬ ነው የምትነግረኝ። ያው ከአባቱ ጋር ያግዘው የነበረው እሱ ነው። ከመጀመሪያ ወንድሞችም እህቱም በየቦታው ተበታትነን አይደለ? የኛም አባት እዚህ ነው ምናምን። ስለዚህ ባጠገቡ ብቻ እኮ ነው እዚህ የመጣው እንጂ ሌሎቹ አጎቶቹና አክስቶቹ እዛው አካባቢ ይኖሩ እንደነበር አይሰሩም። አንደኛው አጎቱ ለትምህርት እንደወጣ ከዛም በኋላ ደግሞ ለማስተማር ለማስተማር እንደወጣ ቃለው። ሌሎቹ ግን አክስቶቻችሁና አጎቶቻችሁ እዛው አካባቢ ላይ ኑሯቸውን መስርተው ያገቡም ነበሩ እዛው አካባቢ እንደሚኖሩ ነው የማውቀው። ግን የመስራት ፍላጎቱ ስላልነበራቸው የእንጨት ሙያው ላይ የመስራት ፍላጎት ስላልነበራቸው ነው አንዳርጋቸውም እያለ ሙሉ በሙሉ የእንጨት ቤቱን የተቆጣጠረው። አባታችሁም አሁን አልሽኝ እንጂ ይሄ ማገዙ ምናምን ነው እንጂ ይሄ ሙያው ላይ በትክክል ምናልባት እንጨት የማስመጣቱ እስከተሰራ በኋላ አልቆ ለሽያጭ ማውጣቱ ላይ ይኖር ይሆናል እንጂ አባታችሁ
በትክክል ሙሉ በሙሉ የእንጨት ቤቱን ይሰራ የነበረው አንዳርጋቸውን የልዑል አባት። እውነት ነው። ለዛም ነው ልዑል ሁሉ ነገር መውሰድ የፈለገው ትልቁ ምክንያት አድርጎ ያቀረበው እሱን ነው። ምክንያቱም የእኛም አባት ሆነ የሌሎቹም በቦታው አልተገኙም። ምንም ይሁን ምን ንብረቱ የሁሉም የጋራ ነው። ግን እንደ አገልግሏል አባቴ፣ ስለዚህ እኔ መውሰድ አለብኝ አይነት ነገር ነው የሱ ሐሳብ የነበረው እንጂ ከእንትን የወጣ ወይም ደግሞ አሁን በስም ኦልሬዲ ተከፋፍሎ ቢሆን እኮ እኛም እዚህ ጣጣ ውስጥ አንገባም ነበር። ነገር ግን አባዬ በጣም ታግሎት ነበረ። ከሁሉም በላይ ኑሮ ከተማ ላይ ስለሚከብድ ያው ሁሉም የየራሳቸው ኑሮ አላቸው እዛ። በጣምም ታግሎት ነበረ፣ አላፈናፈነውም ነበርና ያም ይመስለኛል አባዬ ልበርታ እንዲል ያደረገው ልዑልን እንጂ በጣም ፍላጎት አለው። አሁንም ማስተዳደር መቀጠል ይፈልጋል። በራሱ ሁሉም ነገር በራሱ ማድረግ ነው የሚፈልገው ልዑል። ያ ነው ከአባቴ ጋር አስማማው። ያው ፋሚሊ ሁሉም ይፈልግ ነበር፣ ያለመፈለግ ችግር አልነበረም። ያኔም ከአንዳርጋቸው ከአጎታችን ጋር ያለመስራቱ ነገር ግን አጎታችን ሁላቸውንም ሰፖርት ያደርጋቸው ነበር፣ በሚፈልጉት መንገድ ይሰጣቸው ነበር ምናምን። በዛ ነው እንጂ ማናቸውም ስራውን ሳይፈልጉት ቀርተው ንቀውት አይደለም። እሱ ተቆጣጥሮታል። በቃ ስለሚያከብሩት ክፍለ ሀገር ላይ ስትሆን ሁሉ ነገር ከተሰጠ ከተከባበርክ ምንም ችግር የለውም፣ ሁሉም በየራሱ መንገድ ይሄዳል። አሁን ግን ልዑል ያለው ከዛ አጎታችን ሲሞት ሁሉንም ነገር አጎታችን መጀመሪያ እነሱን ይረዳቸው ነበር፣ ወንድሞቹን እህቶቹን ይሰጣቸዋል። እኩል ነው የሚሰራው ምናምን ነገር በቃ ይተጋገዛሉ፣ ይከባበራሉ። አጎታችን ሲሞት ግን ያ ነገር ቀረና ሁሉንም ነገር ሸፍኖ ልዑል ማስተዳደር ፈለገ ማለት በቃ መውረስ ሙሉ ማለት ነው። አባቱ ብቻ ይዞት ስለነበር አሁን እኔ በቃ አሁን እነዚህ ሐሳቦች እንደዚህ አይነት ሐሳቦች ለምን አሁን ላይ ያነሳችሁልኝ እንደሆነ በፍጹም አላውቅም። ምክንያቱም ከዚህ በፊት ተገናኝተናል። ከልዑል ጋር ቁጭ ብላችሁ ያወራችሁበት አጋጣሚ አለ። አባታችሁን ያጣችሁበትን ምክንያት እናነሳዋለን። በዚህ በውርስ ምክንያት ልዑል በእንደዚህ አይነት ጥያቄዎችን በማንሳቱ ቤተሰቡ በመረበሹ አባታችንን አጥተናል ብላችሁ የምታስቡ ከሆነ ለምን ያኔ እንዳላነሳችሁት አላውቅም። እንመለስና አባታችሁ ድንገት ነው ህይወቱ ያለፈው። እስቲ አስታውሱ፣ በምን መልኩ ነበር ህይወቱ ያለፈው? ወድቆ ነው የተገኘው። አባዬ በጣም በሚያሳዝን ሁኔታ ምንም የሌለበት ሰው ነው። የሱስ የሚባል ነገር ጋር ደርሶ የማያውቅ፣ ጠጥቶ የማያውቅ፣ ምናልባት ከሁለት ቢራ ዘሎ የማያውቅ ሰው ቱቦ ውስጥ የተገኘ አባዬ በአጋጣሚ ድንገት በእንትን ነው የሞተው ብለን አናምንም። በዛ ላይ ደግሞ በእንደዚህ አይነት ክርክር ሁኔታ ውስጥ እንደዚህ በኋላ የተፈጠሩ ነገሮች ነበሩ። ልዑልም ማስረጃ አገኘው ብሎ አክስቶቻችንን አሳስሮ ነበር። እውነት ነው፣ ግን ድሮም አላመንም። ምክንያቱም አክስቶቻችን ማለት ምን አይነት ሰዎች መሰላችሁ? አይደለም ለብር ወንድማቸውን ሊያስገድሉ፣ እኛ በቸገረን ቸግሯቸው ካላቸው ላይ ነው ነበር የሚሰጡት። ከቸገራቸው ላይ ነበር የሚሰጡት። ሞልቷቸው ተርፏቸው ምናምን ሳይሆን የሚያደርጉት። ያኔ እንኳን በውርስ ጉዳይ ያናክል እነሱ አልተከራከሩም። ማለት አባዬ ነበር ለሁሉም ሰው መስጠት አለበት ይገባዋል ሁሉም ሰው ብሎ ሲከራከረው ሲታገሉ የነበረው። ክፍለ ሀገር ያሉትም ደግሞ ያናክል ትምህርት ላይ እና ለምንድን ነው ያኔ አክስቶቻችሁ ይሄን ነገር ሊያደርጉ እንደማይችሉ እናንተ ያልተናገራችሁት? ሲታሰሩ እናንተ በጊዜው ምንም አይነት ነገር እንኳን ባትሉ ታላላቅ እህቶቻችሁ በደንብ ተሳትፎ ነበራቸው። ምክንያቱም የሚያውቁት ነገር አለ ብዬ አስባለሁ። ያኔም ስለ አክስቶቻቸው ይናገሩ የነበረው ነገር ስለነበረ በትክክል የመጀመሪያ ተጠርጣሪ ያደረጓቸው ሁለቱን አክስቶቻቸው ነበር። ሲታሰሩ ምንም አይነት ተቃውሞ አልነበራቸው። ለምንድን ነው? ያው ልዑል ማስረጃ ብሎ በጣም ብዙ ነገር ፈልጎ አክስቶቻችን ላይ አምጥቶ እንትን እያለ ነበር። እኛም ልዑልን አምነው ያስረዳቸው ነበር። እህቶቻችንም ያው እሱን አምነውት ስለነበረ ነው ማለት። ያኔም አባዬን የሚያስፈራራው ሰው ነበረና ያን ሰዓት ላይ ልዑል ነው ብለን ልናስብ አንችልም። ትልቅ ሰው ነው ሊሆን የሚችለው። ልዑል ነው ብለን ልናስብ አንችልም። ምክንያቱም እሱም ልጅ ነው። በሰዓቱ እኛ እንትን የምንልበት ይሄን ያህል አቅም አለው፣ ይሄን ያህል ደፍሮ ያደርጋል ስለ ትልቅ ሰው ሆነ። እኛም ልጆች ነን፣ እህቶቻችንም ልጆች ናቸው። ያን ያህል ትልቅ ሰዎች አይደሉም እና ትልልቅ ሰዎች ናቸው። በቃ የሆነ ስልጣን ላይ ያለ ኦር ደግሞ በደንብ ነገሩን የሚያቅሰው ነው እንጂ ይሄን ያህል ሊሄድ የሚችለው ብለው ነው እህቶቻችን አስበው የነበረው።
እንጂ ልዑል በዛ ሰዓት ምንም ያደርጋል ብለን አስበን አናቅም። አሁን ነው እያሰባችሁ ምክንያቱም ማስረጃ ስለተገኘበት ነው። አሁንማ ማስረጃ ስለተገኘበት ነው። አሁን ማስረጃው ስላየሁት ነው። አሁን ማስረጃ መጀመሪያ ምንድነው እያወራሽ ያለሽው? እኔ አልገባኝም። ማለት ያኔ ስለምን ማስረጃ ነው የምታወራው? አባቴ ስለመግደሉ ማስረጃ ስላየሁ ሉል እንዴ ምን አይነት ማስረጃ ነው ያገኘሽው? ምን ማለት ነው? ልታወሩትን ታውቃላችሁ በትክክል? እናውቃለን። ሲጀመር ከሱ ውጪ ማንም ሰውም ሊሆን አይችልም። ማለት አባታችንን እንደሱ የጠላው ሰው የለም። ማለት ጠልቶት የነበር ሰው የለም። ይኸው ለአባታችን ምን አይነት አመል አለው? ባይናችን ነው ያየነው። ፊት ለፊት ነው የሚናገረው እንጂ ይሄ ውስብስብ ነገር አልነበረውም። አባታችን ሁሉ ነገር ፊት ለፊት ነበረ እና እንደሱ የሚያስቸግር የነበረው እሱ ነው። እርስ ጉዳዩ ላይ አክስቶቻችን አስቸግረው አያውቁም። እህቶቻችን ያኔ አክስቶቻችንም ማለታቸው በጣም ነው ያሳዝነው። ትልቅ ስህተት ነበር። ትንሽ ግራ እየገባኝ ነው ወዴት እየሄደ እንደሆነ። ለሌላ ጉዳይ ነው የመጣሁት፣ ግን እየነገሩኝ ያለው ነገር ደግሞ ምንድነው? ተዘጋጅታችሁ የሆነ የመከራችሁ ሰው አለ? ምንድነው እያላችሁ ያለው? ይኸውልህ እኛ ማንም የመከረን ሰው የለም። ስህተት ነበረ አክስቶቻችን መታሰራቸው ምናምን፣ እሱ ራሱን ለማዳን ነበር እንደዛ ሲያደርግ የነበረው። እኛም አመልክተናል እኮ አሁን ዛሬ ነው እኮ አንተም የመጣው። ከዚህ በኋላ የመጣሁት ከአክስትሽ ጋር በተደጋጋሚ በእነዚህ ወራት ውስጥ በዚህ ወር ውስጥ በተደጋጋሚ አንቺ በተለይ እየተገናኘሽ ስለሆነ ምናልባት አሁን ከመጥፋቷ ጋር ተያይዞ የምታውቂው ነገር ካለ መጥፋት ማለት ነው እንዴ? ምን ማለት ነው? አትደዋወሉም? በዛ መጠን የምትገናኙ ሰዎች አሁን ስለሷ መሰወር የት እንዳለች አላውቅም እያልሽ ነው? አላውቅም። ምን እያልኩ ሉል ነው ያስጠፋት። እሷንም ደግሞ ሊገላት ነው። ምንድነው? ምን አስበው ነው? ምን እየተፈጠረ ነው? እንመለስ። አሁን እናንተ ስላነሳችሁልኝ ነገር ነው። እሷ ሆን ብላ ጠፍታ ሳይሆን ሆን ብላ ተሰውራ መናገርና እሷ የምትሰወርበት አንድ ምክንያት የለም ስላለ እሷ መደበቅ የምትፈልገው ሚስጥር ስላለ ነው የተደበቀችው። እሱን ተውትና ልንገርሽ፣ እሱን ተይውና ምንም መደበቅ የምትፈልግ ምንም ልዑል አባትሽን አባታችሁ ስለመግደሉ ምን አይነት ማስረጃ ነው ባይኔ ያየው እያላችሁ ያላችሁ? ቪዲዮ ቆይ አይደለም መጀመሪያ ስለሷ ነገር ምን ማለት ነው? አክስታችን ምንም የምትደብቀው ነገር የላት። ደብቃም የነበረው ደብቃም እሷ ናት ያሳየችውን ቪዲዮውን ሰሞኑን ስንገናኝ የነበረው እሷ ናት። ምን አይነት ቪዲዮ ነው ያሳየቻችሁ? ከዚህ በፊት ራሱን ልዑል ነው ያየሁት። ከዚህ በፊት ያልተናገረችው ቤተሰቡን ላለመበጥበጥ ነበረ። ግን ቤተሰቡን ላለመበጥበጥ የወንድሟን ገዳይ ማስረጃ እየያዘች ዝም አለች። ያምናት ሰው አልነበረማ ያን ታይም ላይ። ከዛ በኋላ ደግሞ ትልቅ ማስረጃውን በቪዲዮ ያገባችሁ በቅርብ ነው። ደግሞ ምን አይነት ቪዲዮ ነው? እስቲ ንገሪኝ። ምን አይነት ቪዲዮ ነው ያያችሁት? እናንተ ባይኔ አይቻለሁ እያላችሁ ነው። ልዑል ለእናንተ መጥፎ ሰው ሆኖ ነው? ልዑል በዛ መጠን በአባታችሁ ሞት በዛ መጠን አንድ ወር ድረስ እናንተ ቤት እንደነበረ አባታችንን አጠጥቶት የገደለው ራሱ ነው። ይኸውልህ እኛ ያየነው ቪዲዮ ያንን ነው። አብረው ነው ያሉት። ይኸውልህ በዚህም ማለበዛ በሰዓቱ ልዑል ሸውዶን አክስቶቻችንን እህቶቻችን አሳስረዋቸዋል በወቅቱ። ነገር ግን አሁን ቪዲዮን ካየው በኋላ ነው እኔ ልዑልም ላይ ያለኝ ነገር በሙሉ የቆረጠው። ምክንያቱም አባቴ ነው፣ ምደራደርበት ነገር አይደለም። አሁንም ቢሆን አንተ እሱ ሽምግልና የላከክ የመሰለኝ እንጂ አክስቴ ጠፍታለች ልትል የመጣ አይደለም የመሰለኝ። የምን ሽምግልና ነው? ስለከሰስኩት ነው እኛውን ፍርድ ቤት ቀጥሮ እየጠበቅን ነው። ምንድነው? እስቲ ስላያችሁት ቪዲዮ ንገሩኝ። ምን አይነት ቪዲዮ ነው ያያችሁት? ቪዲዮማ ከአባታችን ጋር መጠጥ ቤት ነበረ። እሱ ማስረጃ የሰው ምስክር የዓይን እማኝ ያለበት ከአባታችን ጋር የሞተ ቀን ከአብረው መጠጥ ቤት ነበሩ። ከዛም ቻው ተባብሎ በሰፈር ሲደርሱ ሲወጣ እና ቆሞ ደግሞ ሲጠቁም 3 ልጆች መጥተው አባታችንን ደብድበው ቱቦ ውስጥ የታሉበት ቪዲዮ አለ። እኔ ቪዲዮ ላይ እንዴት ነው ከመጠጥ ቤት ጀምሮ አባታችሁን ይገላል ተብሎ ከመጠጥ ቤት ጀምሮ የሚጀምር ድራማ ነው ፊልም ነው? እንዴት እንደተፈጠረ እኛም አናውቅም። በዛ ጊዜ እንዴት ነው ቪዲዮ ጨራሽ መጠጥ ቤት ውስጥ ነው የጀመረው ቪዲዮ አይደል? አይደለም መጠጥ ቤት ያሉትማ ምስክሮች ናቸው። ነገር ግን በቦታው የነበረው የአንድ ህንጻ ካሜራ የተቀረጸ ነገር ነው። ምክንያቱም የእናንተ አባት የሞተበት አካባቢ እኔ ካሜራ ስለመኖሩ ፍጹም እርግጠኛ አይደለሁም። ምክንያቱም በዛ የዛን ሰሞን ልዑል ማስረጃን ለማግኘት ያልቆፈረው ጉድጓድ የለም። ራሱ ስለገደለ ለማሳመን እየፈለገ ነው። ልዑል ብቻ አልነበረም እኮ ያኔ እኛም አደን እኮ የስራ ባልደረቦቹ
እኮ ራሱ ስለገደለ ነው እኮ እንዳታሰው ነበር ያኔ ሲሆን የነበረው አባቱን ሲጀመር በሰላም እንኳን ያናክላ አውጥተው አያውቁም። እንዴት ነው ያናክል እንትን ሊሉ የሚችሉት? የራሱን ተናገረው ነበር። አክስታችን ጋር ነው ያለው። እንዴት ነው የምናሳየው? ለምንድን ነው የማሳየው? ከስሻለሁ ለፍርድ ቤት እንደማስረጃነት ይቀርባል። ለምን አሳሳይሃለሁ አንተ? ከዛ ይሄን ማስረጃ ሉል እንዲያጠፋው ነው ማሳይክ። ምን ማለት እንደለብኝ አላውቅም። እኔ ምንድነው ምን አይነት ነገር ነው የሸረባችሁት አክስትሽ ጋር? ምንም ነገር ሸር የለም። ተገናኝታችሁ ማታውቁ ሰዎች በዚህ አንድ ወር ውስጥ በተደጋጋሚ ስትገናኙ እንደነበረ ግዛ ቤት እየገባሽ እየወጣሽ ነበር። እሷ ስትመጣ ነበር። አክስቴ እኮ ናት። ስለመገናኘቱ ታው አክስቴ ናት። አገኛታለሁ። እሱ አንቺ አባትሽ ከሞተ በኋላ ከአክስትሽ ጋር ተገናኝተሽ ታውቂያለሽ? አክስትሽን እንደ ወንጀለኛ ነበር እንዴ ስታዩት የነበረው? ተሳሳትና ምንድነው ያታድርጎና ተሳሳትና እኛ ጠላታችንን አድርገን ማን እንደሆነ ጠላታችንን ዳብቆን የኖረው እሱ ነው። አስመሳይ እዚህ እየመጣ ታኛናት ሎለ ማይሰራን ስራ እኮ ስራ አይደለም። አሁን እኔ ተዘጋጅታችሁ ነው እንደዚህ ብላችሁ መልሱ መምጣቴ ስለማይቀር ነገሮች የምናደርጋቸው ነገሮች ስለሚያውቁ ሲጀምር እንደምትመጣ ማላቅም እንደምትመጣ ማናቅ መልሱ ተብላችሁ ነው ሰው አንተ ሰማይ እንደምትመጣ ማናቅም ስንቀበል ታዲያ የተቀበልን የሆነ የምትለን ነገር ካለ ብለን ነው እንጂ አሁን ይኸውልህ እየነገርን ያለ ነው። ከፈለክ እንትን ፖስታቢያ ሄደክ እናረጋግጥልሃለን። እኛ ሉልን እየከሰስን ያለንበት ሁኔታ ላይ ነው ያለው። አክስታችንም እያገዘችን ነው። ምክንያቱም የአባታችን ደም ፈሶ መቅረት የለበትም። ለተኛው ገዳይ ደግሞ መቀጣት አለበት። ምንም ማለምን ምክንያቱም በሰዓቱ ጋር ርቀን የነበረው ሲጀመር አክስቶቻችን ራሱ እየረዱን ነበር። ርቀናቸውም እየረዱን ነበር። እሱ አልነበረም ሰፖርት ሲያደርገን የነበረው ገባ። በዛ መጠን እየረዳችሁ አልነበር እንዴ? ማን ነበር? ማንም ይረዳን ነው እኛ ጋር ማን ስራ ነበረው አባታችሁ ሲሞት? እና ታዲያ አክስቶቻችንስ እኔ ፍጹም እናንተ እየነገራችሁኝ ያለው ነገር ፍጹም ግራ የሚያጋባ ነገር ተዘጋጅታችሁበት አቀዳችሁበት ምንድነው የምንዘጋጀው? ነግረህናል ወይ? መጀመሪያ በዚህ ሰዓት አንተ የመጣው ሲጀመር አክስታችሁ ጋር እየሰራችሁ ነው ያላችሁት? ቆይ ምንድነው እያልክ ያለው? ለማለት ፈልገህ ነው? ማንችን አልነበረ የምትሉት እናንተ ቤት ከሱም ባትሰማት መጣም ነበር። ሲጀምር ከሱም ባትሰማት እንድትወጡ አባታችሁ በሞተ በሁለተኛው በሶስተኛው ቀን ቤቱን ለቃችሁ እንድትወጡ እየተደረገ ነበር እንዴ? ታዲያ አሁን ማስረጃ ልታጠፋ ነው አይደል የመጣው? ሉል ከጎናችን ሆኖ ያውቃሉ ይተላላችሁ እናንተ በዛ መጠን ሲያዝንላችሁ በዛ መጠን ሲረዳችሁ የነበረው ሰው እዚህ ጋር ተቆሙ ነበር። እዚህ ጋር ተቀምጣችሁ ታወሩ ነበር። እሱ ባይ ቤታችን እና ቤታችን ሆነ ይሄማ ቤታችን ነው። እሱ ተቀመጡ ያደረጋችሁ እና ታዲያ ለመሸፈን ነው ጥፋተኝነት እየተሰማው ነው። አክስቶቻችን እናሳሰረው እሱ ራሱ አይደል? የአባታችን ደም እንዳይወቅሰው ብሎ ነው እንጂ ለኛ አስበው አይደለም። እንደዛ ሲያደርግ ግንባሩን ስማችሁ ነበር እኮ ይሽኛችሁ አላወቅንም። የአባታችን ገዳይ መሆኑን ብናቀ እነሱ እናደርግ ነበር እንዴ? አላወቅም። አሁንም እየተናገራችሁ ስላለው ነገር ቆም ብላችሁ ብታስቡ ምንም የምናስበው ነገር የለም። ከጨረስኩ ታዩልኝ። አሁን ሌላ ነገር ውስጥ አትግባ። ምን አሁን ማለት ነው እኔ በሞቱ አባታችን ልንቀልድ ወይም ደግሞ ጥሩ ነው ልንል አይደለም። እንደዛ ነው ማለት ነው። አሁን ፖሊስ ጉዳዩን ይዞታል። ፖሊስ ይፈታዋል። አሁን አንተ እዚህ ጋር ወይም ያንተ ስራ ባልደረቦች እዚህ ጋር ምንም መሰሩት ነገር የለም። ከፍላችሁ ነው በአባታችሁ ሞት ቆይ ደግሞ ይቅርታ ምንድነው ነው ውጣ እንዴ በአባቴ ቤት መጣ። እዚህ በቤቴ መጣ። ስለአባቴ ሆነ ስለ ማረጋው ነገር ተናገራችሁ። ይኸውልህ በአባታችን ደም ላለመቀለድ ነው እኮ እውነተኛ ከአክስታችን ጋር እውነቱን እየተከራከረን ያለን። አክስታችን ደግሞ ምን እንዳረጋችሁ አትናገራላችሁ። አንተንም ሉልም ነው የምንጠይቀው። ይኸውልህ ገና ለገና ማለት እኮ ነው አክስታችንንም እሷንም ገላት ይሆናል። ምንድነው የፈለግከው? እኛ ጋር አሁን ምንም ነገር ማስረጃው እኛ ጋር አይጠፋም። እሷንም ስላገታችኋት የሆነ ነገር ስላደረጋችሁ ማስረጃ አይጠፋም። እስር ቤት ትገባላችሁ ሁላችሁም። አንተም ተባባሪው ኮን ካብር ተጣጣረጋላችሁ። እሺ አሁን አንለቃችሁም። እውነታው ሐቁ እጃችን ላይ ያለ ልንለቃችሁ አንችልም በፍጹም። የአባታችን ደም ከልቦ ነው አይቀር። ስትቀልዱ ኖራችሁ አባታችሁ ደም ላይ ትቀልዳላችሁ ትለናለህ እንዴ? ምን አይነት ሞራል ነው ያለ? እሺ ምን አይነት ሰው ነው? እኔ እናንተ አሁን ጭራሽ ዱብዳ ነው የሆነብኝ። የምን ዱብዳ ነው? አውቀ መጥቶ ዱብዳ ምናምን ትላለህ እንዴ? ማስረጃ ለማጥፋት ነው አውቀ የመጣው። እርዳኝ ብሎ ለምን ሆኖ የመጣው? እኛ ልረዳ አይደለም የመጣው። አክስታችን ምናምን የምትለው አውቀ ነው ያለበት ሁኔታ ታውቂያለሽ? ምን አገባኝ እኔ ስለሉል እየከሰሱት እንደሆነ ነው ማለት ነገር አታውሪ። እኔ እዚህ ማላውቀው ነገር አይደለም። አባቴ እንደገደለ አውቃለሁ እያልኩ ነው። ያያችሁትን ማስረጃ እውነት ከሆነ ያያችሁትን ማስረጃ ሳዩ ቪዲዮ እናሳያለን።
ማሳየው እንድታጠፈው ነው ማሳየው። ምክንያት ንገረኝ። ፖሊስ ምን ፈልጎ ካለክ ማነክና ነው ፈልጎ መጣና ነው ለጋ ካልነው ብለሽ መልሰሽዋል። ስለአባትሽ ሞት ይልኩ ቤተሰብ ነበረ። አባቴ ገሎ ቤት የመጣ ሉል ቤተሰብ ነበረ። ይሄ የማይረባ እኔ ከዚህ በላይ ከእናንተ ጋር እኛ ማናወራ ደስ ይለናል። ተረጋግታችሁ ያለውን ነገር አቆነ ውጣ እንጂ የአባቴን ስም እያነሳ የአባትሽን ላይ ምን ያለው የተከፈልሽ እያል ከዚህ ልትቆይ አትችልም። ሌላው ደግሞ አክስቴ የት ናት? እሱንም ተናገር። የምትቆይ ከሆነ እሱን ተናገር። ማትቆይ ከሆነ ግን አሁን በጣም በጥሩ ሁኔታ ነው ተዘጋጅታችሁ የጠበቃችሁ። ተዘጋጅታችሁ እኮ ነው ያልከው። ምን ለማለት ፈልገህ ነው? አመሰግናለሁ ስለተናገራችሁት ነገር ግን አንተ ልንገርሽ ምንድነው የምታወራው? ስለምን ይጋራው ነው? ተረጋግታችሁ ሌላ ቀን ነው የምጠብቀው። ለምን አሁን እውነቱን አትናገርም? አውቃለሁ ሁሉ ጓደኛ ነክ ሉል አጣራ ለምን ብሎ ነው የመጣ። አንፈልግምም አናቆምም። ክሱ ፍርድ ቤት እዛው ይፈታል። እኛ ለፖሊስ ሰጥተን እሺ እንውጣ። አሁን አክስታችን